730 ቀናት ለሃይማኖት ነጻነት ምዕራፍ 1 የትግሉ ጅማሮና እድገት نحن الذين بايعوا محمدا ይህ የ730 ቀናት ታሪክ ነው። ሃይማኖታዊ ነጻነትን ለመጎናጸፍ የታለፉ 730 የትግልና የፈተና ቀናት ሰባት 730 የመስዋዕትነትና የአንድነት ቀናት ሰባት 730 የወንድማማችነትና የተዋሃደ ድምጽ ቀናት በእነዚህ ቀናት ሁሉ ህዝበ ሙስሊሙ በዲኑ ላይ በመንግስትና እንደፈለገ በሚያሽከረክረው መጅሊስ አማካኝነት የሚሰነዘርበትን ጥቃት ሲመክት ቆይቷል። አሁን መንግስት ህዝበ ሙስሊሙን ለማገልገል የተቋቋመውን መጅሊስ ጠልፎ በመጠቀም ሙስሊሙን መልሶ ያጠቃበታል። የህዝቡ ምላሽ ደግሞ እምቢ ለመብቴ ነበር። እምቢ ለመብቴ ከሁለት ዓመታት በፊት የተጀመረው የህዝበ ሙስሊሙ የመብት እንቅስቃሴ መነሻውን ያደረገው የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ ወይም መጅሊስ ለመንግስት ካድሬዎች መጠቀሚያ ሆኖ የሚሰነዝራቸውን ጥቃቶች ለመመከት ነበር። መጅሊሱ ይህንን የሚያደርገው ለምን ይሆን? ይህን እኩይ ምግባሩንስ መቼ ጀመረ ካሉ መልሱ ይበልጥ አሳዛኝ ይሆናል። አሁን በደህናው ዘመን ለእስላም በጎ ሐሳቢ በነበሩት ቀደምት አባቶቻችን እልህ አስጨራሽ ጥረት የተቋቋመው የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ወይም መጅሊስ በኢህአዴግ ዘመን አፈጣጠሩንና መልኩን ሙሉ ለሙሉ ለመቀየር የተቋቋመበትን ህዝባዊ አደራም ያለምንም ሀፍረት ለመብላት በርካታ ዓመታት አልፈጁበትም። በሽግግር መንግስቱ የመጨረሻ ዓመት መባቻ ላይ መንግስት በሙስሊሙ ማህበረሰብ መካከል የፈጠረውን ግርግር ተከትሎ የመጅሊሱ አመራር በባዕዳን ካድሬዎች እጅ ገባ። በህዝባዊ ምርጫ ፋንታ ህዝበ ሙስሊሙ በጭራሽ የማያውቃቸው ሰዎች በመንግስት ባለስልጣናት ተሹመው ድርጅቱን ተቆጣጠሩት። ከቀን ወደ ቀን ይሻሻላል ተብሎ በታሰበ ቁጥር የኡማው ተስፋ እየመከነ ለቦታው ጨርሶ የማይመጥኑ ግለሰቦች ተፈራረቁበት። በ1992 እጅግ አስገራሚ የመንግስት ጣልቃ ገብነት የተንሰራፋበት የይስሙላ ምርጫ ከተደረገ በኋላ በመጅሊስ ወንበር ላይ እንዲቀመጡ የተደረጉት መሪዎች ከፊሎቹ ለቦታው የማይሆኑ፣ ከፊሎቹ በሙስና የተጨማለቁ፣ ከፊሎቹ ደግሞ ከሙስናም ባሻገር ከእስላማዊ ስነ ምግባር የራቁና እስላማዊ ዕውቀት የሚባል ጨርሶ ያልነበራቸው ናቸው። አስቀድመው ይሰሩባቸው ከነበሩት ድርጅታዊና መንግስታዊ መዋቅሮች በሙስና ተንገዋለው የተባረሩ ሙስሊሞችን ወደ መጅሊስ መዋቅር በማስገባት ደህንነቶች ሲጠሯቸው አቤት ሲልኳቸው ወዴት የሚሉ ግለሰቦችን አሰባስበው ሃይማኖታዊ ድርጅታችንን መጫወቻ አደረጉት። እስላማዊ እንቅስቃሴዎች ትብብር ፈጥረው እንዲንቀሳቀሱና እስልምናም እንዲደራጅ ማድረግ ኃላፊነታቸው ሆኖ ሳለ ካድሬዎቹ የመንግስት መሪዎች ግን ሙስሊሙን ህብረተሰብ በመከፋፈልና በማጣላት የከፋፍለህ ግዛን መርህ ሲፈጽሙ ቆዩ። ህዝበ ሙስሊሙ ይህ ሁሉ በደል በዲሞክራሲ ስም ሲፈጸምበት በትዕግስት ከመጠበቅና አላህ መልካም ቀንን እንዲያቀርብለት ከመለመን ውጭ አንዳችም እርምጃ አልወሰደም። ተዋርዶ የረከሰውን ድርጅት ከህይወቱ አርቆ ሐጅን ለመሳሰሉ ሃይማኖታዊ ግዴታዎች ካልሆነ በስተቀር ከመጅሊሱ ራሱን አግልሎ የናቀውን ድርጅት ንቆ 17 ዓመታትን አሳልፏል። ትልቁ የኢትዮጵያውያን ሙስሊሞች ፈተና በሐምሌ 2003 እስኪጀመር ድረስ ሐምሌ 2003 በሙስሊሙ ህብረተሰብ ላይ ታላቅ ፈተና ይዞ መጣ። የካድሬዎቹ መጅሊስ ለሙስሊሙ አንዳችም ጥቅም አበርክቶ አለማወቁ ሳያንሰው አህባሽ የተባለውን በጽዮናውያን አይሁዶች የሚደገፍ ሃይማኖት ቅብ ፖለቲካዊ አንጃ በኢትዮጵያ ሙስሊሞች ላይ በግድ ለመጫን በሚደረገው ጥረት ዋነኛ የመንግስት አጋር ሆኖ ቁጭ አለ። በርካቶች ተደናገጡ። ሙስሊሞች ግራ ተጋቡ። ሐረር ሐሮማያ ካምፓስ በሐምሌ 2003 በተደረገው የፌደራል ጉዳዮች ሚኒስቴር ባዘጋጀው የመጅሊስ ሰራተኞች ስልጠና ላይ
ዶክተር ሽፈራው ተክለማርያም ከመጅሊሱ ፈቃድ ውጭ የሚካሄዱ እስላማዊ አምልኮዎችንና እንቅስቃሴዎችን ሁሉ መንግስት እንደሚከለክል አወጁ። በእኛ በኩል ከፈቃድ ውጭ የሚደረግ ትምህርት ዳዋ ስብከት፣ ከፈቃድ ውጭ የሚሰሩ መድረሳዎች፣ ከፈቃድ ውጭ የሚሰሩ መስጊዶች፣ ከፈቃድ ውጭ የሚሰሩ ኹጥባዎች በሙሉ መቆም አለባቸው ነው። መቆም አለባቸው ነው። ይሄንን የመቆጣጠር ሙሉ ስልጣኑ ማንም የማይሻማው ሙሉ ስልጣኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በስሩ ያሉ መዋቅሮችን ብዙም ሳይቆይ በፌደራል ጉዳዮች ሚኒስቴር በዩኒቨርሲቲ ካምፓሶች የሚሰጡ ስልጠናዎች ተበራከቱ። በሺዎች የሚቆጠሩ የመስጊድ ኢማሞችና ሙአዚኖች በመጅሊሱ ማስፈራሪያ ደብዳቤና እቤት ድረስ እየመጡ በሚያስፈራሩ ደህንነቶች ውትወታ ያለ ፈቃዳቸው አዲሱንና በአፈንጋጭ አስተሳሰቦች የተሞላውን የአህባሽ አንጃ ስልጠና እንዲከታተሉ ተገደዱ። መንግስታዊ እስልምና በግልጽ ይሰበክ ጀመር። በመንግስት አስገራሚ ድፍረት ግራ የተጋባው ህዝበ ሙስሊምም እየተደረገ ያለውን ህገወጥ ድርጊት በሚዲያዎቹ ከመግለጽና በትዕግስት ለማሳለፍ ከመሞከር ባለፈ ያደረገው ነገር አልነበረም። የህዝበ ሙስሊሙን ትዕግስት በፍርሃት የተረጎመው የመንግስትና የመጅሊስ ጥምረት ግን የሙስሊሞች ተቋም የሆነውን አወልያ ትምህርት ቤት ኮሌጅን በእጁ በማስገባት የአክራሪዎች መፈልፈያ በሚል ፍረጃ 50 ያህል አስተማሪዎችንና የመስጊዱን ኢማም ጨምሮ በአንድ ጀንበር አባረሩ። በእኛ በኩል በጠቅላይ ምክር ቤታችን ትልቁን የአክራሪ መፈልፈያ መድረክ አፍርሰናል። ማዕከላቸው ፈርሷል። ከአሁን በኋላ እያንዳንዱ መዋቅር ላይ ያለው እናሰለጥነዋለን። ይህን ነበር የአወልያ ተማሪዎች ቁጣ እንደ ሰደድ እሳት የተያያዘው። አወልያን የተረከበ ጊዜ የመጅሊሱ ዋና ፕሬዝዳንት ምን እንዳሉ የውሃ ልጆች መፈልፈያ የሆነውን አወልያን አፈራረስ ነው ነበር ያሉት። አወልያ ምን ያደረገ ነው የሚፈራርሰው? አወልያ ከሞት የሚባልለት ድርጅት ነው። ሰዎች እዚህ ይወለዳሉ፣ እዚህ ኖረው ተምረው፣ እዚሁ ሰርተው፣ እዚሁ ሞተው ደናናት ብታድመው የሚቀበሩበትን ድርጅት ምን ስለሆነ ነው የሚፈራርሰው? ጀግኖቹ የአወልያ ተማሪዎች በትምህርት ቤት ቅጥር ግቢ ውስጥ ተቃውሟቸውን ያሰሙም ጀመር። አገሪቱን ወርሷት የነበረው የዝምታ ድባብም ተሰበረ። የተባበሩ ድምጾች የፍትህን ጥሪ ያስተጋቡ ጀመር። ለተማሪዎቹ ጥያቄ መልስ በመስጠት ፋንታ ያሾፉባቸው የነበሩት የመጅሊስ መሪዎች ድርጊት ተማሪውን የበለጠ አስቆጥቶም ለጥያቄው ማደግ ሰበብ ሆነ። الشعب يريد إسقاط المجلس، الشعب يريد إسقاط المجلس. ጀግኖቹ የአወልያ ተማሪዎች ብዙም ሳይቆዩ ለህዝበ ሙስሊሙ ጥሪያቸውን አሰሙ። የመጅሊሱ ጉዳይ የሁላችንም ነው፣ ኑ አብረን እንታገል የሚል ጥሪያቸውን ሰሚ ጆሮዎች ላይ እንጂ አልወደቀም። ህዝበ ሙስሊሙ ለሳምንታዊ የጁሙዓ ስግደት በአወልያ በመሰብሰብ ከተማሪዎቹ ጋር አብሮ ድምጹን ማሰማት ጀመረ። በሳምንታት ዕድሜ ውስጥም የህዝበ ሙስሊሙ ጥያቄ መንግስት ዘንድ የሚያደርሱ 17 ኮሚቴዎችን በፔቲሽን ፊርማ ተወክለው ተመረጡ። ሁላችንም እንደምናውቀው የተመረጡት ግለሰቦች በህዝብ ዘንድ የሚወደዱ በመልካም ስነ ምግባራቸው የሚታወቁ የተከበሩ የሃይማኖት አስተማሪዎችና የአገር ሽማግሌዎች ነበሩ። በመሆኑም ከህዝብ የተሰጣቸውን አደራ በአግባቡ ለመወጣት የተነሱለትን ጥያቄዎች በሶስት አዋቅረው ቅርጽ አስያዟቸው። ሶስቱ ጥያቄዎች የሚከተሉት ነበሩ። አንደኛ፣ የመጅሊሱ አመራሮች በሙሉ የህዝበ ሙስሊሙ ውክልና የሌላቸው በመሆኑ በህዝበ ሙስሊሙ በነጻነት በሚመረጡ ተወካዮች ይተኩልን። ሁለተኛ፣
በመጅሊስ አማካኝነት በኢትዮጵያ ሙስሊሞች ላይ በግድ እየተጫነ ያለው የአህባሽ አስተሳሰብ የማጥመቅ ዘመቻ ይቁምልን። ሶስተኛ አወሊያ የህዝብ ሙስሊሙ ነጻ ተቋም ሆኖ እንዲቀጥል መጅሊስ እጁን ያንሳ። ኮሚቴዎቻችን ገና ከጅምሩ አንስቶ ህዝብ ሙስሊሙ ያነሳውን የመብት ጥያቄ ከፖለቲካ ጋር ያልተነካካና ከሰላማዊነት አንድ ስንዝር እንኳን ያላፈነገጠ እንዲሁም ህገ መንግስቱንና ህገ መንግስታዊ ስርዓቱን ያከበረ መሆኑን ለሚመለከታቸው የመንግስት አካላት በጻፏቸው የተለያዩ ደብዳቤዎች አሳውቀዋል። ምንም አይነት በደል ቢፈጸምበትም ህዝብ ሙስሊሙም ሊከተል የሚገባው የሰላምን መንገድ ብቻና ብቻ እንደሆነም አጥብቀው አደራ ብለዋል። ኢስላም ለሰላምና ለፍትህ ጥብቅና የሚቆም ሃይማኖት መሆኑንም ያለምንም ማወላወል አስቀምጠዋል። ስለዚህ አሁንም ሆነ ለወደፊት ፍጹም ሰላማዊ በሆነ መንገድ ስንራመድ ለዓላማችን ግቡ እንደምንመታ አንጠራጠርም። ስለ ኮሚቴዎቻችን ሰላማዊነት የሚመሰክረው ተግባራቸው አሊያም የሰላም አምባሳደሮቻችን ሲል በፍቅር ስያሜ የሚጠራቸው በሚሊዮን የሚቆጠር ህዝብ ብቻ አይደለም። ይልቁንም ዛሬ በእስር ቤት አጉሮ የሚያሰቃያቸው በአሸባሪነት ክስ የሚያጉላላቸው መንግስት ራሱ ሰላማዊነታቸውን ለመመስከር ተገዶ ነበር። ለፌደራል ጉዳዮችና ለሌሎች መንግስታዊ ተቋማት ደብዳቤዎቻቸውን ካስገቡ በኋላ ለየካቲት 26 2004 በተሰጣቸው ቀጠሮ መሰረት የመንግስትን መልስ ለመስማት በሄዱበት የፌደራል ጉዳዮች ሚኒስትር ዴኤታ አቶ ሙሉጌታ የተናገሩትን ማየት ብቻውን በቂ ነው። መጅሊሱ ኮሚቴውን አሸባሪ ነው ማለቱን ሲቃወሙ መንግስት ዕውቅና ሰጥቶ የሚያናግረውን አካል ህገወጥና አሸባሪ ብሎ መወንጀል መንግስትንም እንደ መወንጀል ነው። ስለዚህ ተከታትለን ከዚህ ተግባራቸው እንዲቆጠቡ እናደርጋለን ነበር ያሉት። ምንም እንኳን ኮሚቴዎቻችን የመረጡት ብቸኛ መንገድ ሰላምና ሰላም ሆኖ ቢገኝም ራሱ የተናገረውን ምስክርነት ለማጠፍ ጊዜ ያልፈጀበት መንግስት ግን ከየካቲት 26 በኋላ እስካሁን ጥያቄያችን አልተመለሰም የሚለውን ህዝብ ሙስሊም ድምጽ ገሸሽ በማድረግ ኮሚቴዎቻችንን በአሸባሪነት በሚዲያ መወንጀል ጀመረ።